ሰላም እንዴት ናችሁ? ዛሬ ደግሞ ተወዳጁን ቲራሚሶ አብረን እናዘጋጃለን። ዛሬ የምናዘጋጀው ቲራሚሶ ያለ እንቁላል የሚዘጋጅ ሲሆን እንዲሁም ደግሞ በጣም ቀለል ያለ ክሬም ነው። በጣም ቆንጆ ቴስት ያለው ነው። ብዙ ጊዜ ሰርቼው ብዙዎች የወደዱልኝን የቲራሚሶ ኬክ አሰራር አሳያችኋለሁ። እስከ መጨረሻው ተከታተሉኝ። ወደ አሰራሩ ከመሄዴ በፊት ለምትሰጡኝ አስተያየት ስራዎችን ስለምትወዱልኝና የበለጠ እንድሰራ ስለምታደርገኝ ስለምታበረታቱኝ እጅግ በጣም አድርጌ አመሰግናለሁ። ይህን የመሰለ ቆንጆ ቲራሚሶ አብረን እናዘጋጃለን። በመጀመሪያ የምናዘጋጀው ክሬሙን ነው። ክሬሙን ለማዘጋጀት የሚያስፈልገን የምናዘጋጅበት ሰፋ ያለ ሳህን ካዘጋጀን በኋላ አንድ ኮብ የዋይፕ ክሬም እንጨምራለን፣ አንድ መለኪያ ማለት ነው። በመቀጠል የሚያስፈልገን ድሪም ዋይፕ ነው፣ ይሄኛው ማለት ነው። ሁለቱን እሽግ ጨምራለሁ። ከዛን እነዚህን ሁለቱን በመጀመሪያ አንድ ላይ ሚክስ አደርጋለሁ ወይም አንድ ላይ መተዋለሁ በዚህ መምቻ ማሽን ማለት ነው። ለሁለት ደቂቃ ያህል ልክ እንደዚህ ከመታ ነው በኋላ ክሬማችን ልክ እንደዚህ ሲሆንልን የሚያስፈልገን ክሬም ቺስ ነው፣ ይሄኛው ማለት ነው። ማወቅ ያለባችሁ 280 ግራም ያለው ክሬም ቺስ ነው መጠቀም ያለባችሁ ማለት ነው። ስለዚህ ስትገዙ 280 ግራም መሆኑን ማወቅ ወይም ደግሞ ማየት ይኖርባቸዋል ማለት ነው። እሱን አንድ ከጨመርኩ በኋላ እዚህ ጋር እንግዲህ ባለፈው አይታችሁ ከሆነ ኮንደንስ ሰርች ነበረ። እሱን ግማሽ መለኪያ ወይም ግማሽ ኮብ እንጨምራለን ማለት ነው። ከዛን አሁንም አንድ ላይ በደንብ አድርገን ለ3 ደቂቃ ያህል በደንብ አድርገን እንመታዋለን። ክሬሙን በደንብ እናዋህደዋለን በዚህ መምቻው ማሽን ማለት ነው። እንግዲህ ክሬሙን ለመጠቀም ወይም ክሬሙን ለማዘጋጀት የተጠቀምኩት 4 ግብአት ብቻ ነው እንዳያችሁት ማለት ነው። ክሬሙን በዚህ መልኩ ከመታን በኋላ ልክ ይህንን ይዘት ሲይዝልን ወጥቶልናል ወይም አሪፍ ሆኖልናል ማለት ነው። ወደ ቀጣዩ ስራችን እንሄዳለን። ክሬማችንን ወደ ጎን ካደረግን በኋላ የሚያስፈልገን ኬኩን የምናዘጋጅበት ቡናና ውሃ ቀላቅለን እናዘጋጃለን። እዚህ ጋር ሰፋ ያለ ሳህን ላይ 2 ብርጭቆ ውሃ ጨምራለሁ። ከዛን 2 የሾርባ ማንኪያ ከግማሽ ቡና ጨምራለሁ ማለት ነው። እዚህ ጋር ንስኮፊን የተጠቀምኩት እሱን ከጨመርኩ በኋላ በደንብ አድርጌ ቀላቅለዋለሁ። ልክ እንደዚህ እንደምታዩት እኔ በቀዝቃዛ ውሃ ስለተጠቀምኩኝ ነው እንደዚህ እንዳረፋ ነገር የወጣው። እናንተ ከፈለጋችሁ በሞቀ ውሃ ቀላቅላችሁ ከዛን ልክ ሲቀዘቅዝ መጠቀም ትችላላችሁ። እኔ በቀዝቃዛ ውሃ ነው የተጠቀምኩት። ከዛን ኬኩን ማዘጋጅበት ቫይሬክስ ካዘጋጀው በኋላ እዚህ ጋር ደግሞ ለቲራሚሶ ተብሎ ተዘጋጅቶ የሚሸጥ ሱፐርማርኬት ላይ ታገኙታላችሁ። ለዳይ ፊንገር ይባላል። ይሄኛው ብስኩት ያስፈልገናል። ብስኩቱን እንደዚህ እንደምታዩት አሁን ያዘጋጀነው ቡናና ውሃው የቀላቀል ነው ላይ እንደዚህ እየነከርን ያዘጋጀነው ቫይሬክስ ሳህን ላይ እንደረድረዋለን። ማወቅ ያለባችሁ በሁለቱም በኩል መንከር የለባችሁም። ስትነክሩ በአንድ በኩል ብቻ ንከሩ። ለመጀመሪያ ጊዜ ቲራሚሶ ስሰራ በሁለቱም በኩል ነክሬው ማለት ነው። በጣም ቦክቶብኝ